ምናልባት ይሄ ቪዲዮ ሲመጣ እግዚአብሔር ለመልካም ሊሆን ይችላል ይሄንን ቪዲዮ እንድታይ ያደረገሻለሁ ወይም እንድታይ ያደረገሃለሁ። ስለዚህ በቁም ነገር ውሰዱት። እኔ ሰራተኛ ነበርኩኝ። ከዛ ስራ ይለቀቅኩኝ። ምክንያቱም የሆኑ ሰዎችን ወይም የሆኑ ድርጅቶችን የሆኑ አካላቶችን የስኬታቸው ማማ ላይ የማደርስ ድልድይ ነበርኩኝ እንጂ ራሴ ስኬት አልነበረኝም። ስኬት ቢኖረኝም ህልም ቢኖረኝም ህልሜ ጋር ግን መድረስ አልቻልኩም ነበር። ስለዚህ ስራ ይለቀቅኩት። ስራ ይለቀቄ ይሄኛውን ስራ ጀመርኩት። ስለዚህ ከጀመርኩ 1 ወር ምናምን አካባቢ ሆኖኛል። ከጀመርኩኝ 5000 ብር በቀን 5000 ብር ሰራለሁ። በወር ደግሞ እናንተ ሂሳብ ስሩት። ስለዚህ ሁላችንም መስራት እንችላለን። እስፔሻሊ እግዚአብሔር ምስክሬ ነው፣ የምሬ ነው የምላችሁ ተቀጥራችሁ የምትሰሩ ሰዎች እንዲሁም ደግሞ ስራ አጣችሁ እየተንከራተታችሁ ያላችሁ ሰዎች እባካችሁ ጊዜያችሁን አታቃጥሉ። በቃ እስፔሻሊ ደግሞ በመንግስት ስራ ውስጥ እየተሰቃያችሁ ያላችሁ ገንዘቡ ሲመጣ ኢምንት የሚባል እዚህ ግባ የማይባል ገንዘብ እያገኛችሁ አበሳችሁን እያያችሁ የምትኖሩ ሰዎች እባካችሁ የኦንላይን ስራ ነው። መረዳት ከቻላችሁ ማንበብ ከቻላችሁ መጻፍ ከቻላችሁና የተነገራችሁ ነገር አፕላይ ማድረግ የምትችሉ ከሆነ ገንዘብ አይጠይቅም። ኢንቨስት የምታደርጉት 5 ሳንቲም የለም። ታዲያ ምኑን ነው የፈራችሁት? ኢንቨስት የምታደርጉት 5 ሳንቲም ከሌለ ስልካችሁንና ኢንተርኔታችሁን በመጠቀም የምትሰሩት ስራ ከሆነ ለምንድነው ስራ በመፈለግ ጊዜያችሁን የምታቃጥሉት? ለምንድነው በሶሻል ሚዲያ ጊዜያችሁን የምታቃጥሉት? ለምንድነው ሲቪያችሁን በየቦታው በማስገባት የምትቃጠሉት? በቀላሉ ቤታችሁ ሆናችሁ መስራት የምትችሉት ነው። ስለዚህ ናና ሞክር፣ ነይና ሞክሪ፣ እኔን ጠይቂኝ፣ እኔ ያስረዳችኋለሁ። ከዛ አብረን እንሰራለን፣ አብረን እናድጋለን፣ አብረን እንለወጣለን። የተሻለ ነገር ፊት ለፊታችን ላይ ያለልን እንጠቀም። ስለዚህ አሁን ስራውን የምትጀምሩበትን ስቴፕ አሳያችኋለሁ። ስቴፑን በትክክል ከተከተላችሁ እንደኔ በየቀኑ ከ5000 ብር በላይ መስራት ትጀምራላችሁ። በመጀመሪያ ስልካችሁ ላይ ያለውን ጎግል ወይም ክሮምን በመክፈት እዚህ ላይ እንደተጻፈው ዞሮሚያ ብላችሁ በመጻፍ ሰርች አድርጉ። ከዛ ቀስቱ የሚያሳያችሁ ቦታ ላይ ክሊክ አድርጉ። ክሊክ ስታደርጉት ወደዚህ ይወስዳችኋል። ከላይ ያለችውን የሰርች አይኮን ላይ ክሊክ በማድረግ ኦንላይን ብላችሁ እንደጻፍኩት በመጻፍ ሰርች አድርጉ። ከዛ ቀስቱ የሚያሳያችሁ ኢሜጅ ላይ ክሊክ አድርጋችሁ ወደ ታች ስክሮል በማድረግ ቀስቱ የሚያሳያችሁ ጽሑፍ ላይ ክሊክ አድርጉ። ከዛ ወደዚህ ወስዳችኋል። መጀመሪያ ላይ አካውንት ክሬት አድርጉ። ከዛ እንደምታዩት ስለገባችሁ ብቻ $10 ይሰጣችኋል። እዚህ ላይ 3 ገንዘብ የሚሰሩበት መንገድ አለ። አንደኛ ቪዲዮ በማየት፣ ሁለተኛው ሙዚቃ በመስማት፣ ሶስተኛውና የመጨረሻ የሚሸጡ ፕሮዳክቶችን ዌት ማድረግ ነው። ገንዘባችሁን በፈለጋችሁት ባንክ ማውጣት ትችላላችሁ። ሼር ላደረጉ 10 ሰዎች $10 ጊቫዌይ አዘጋጅቻለሁ። ሼር አድርጋችሁ ተሸልሙ።